ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ። ሰላም ቤተሰብ እንዴት ናችሁ? ቻናል ቤተሰቦች ሰላም ናችሁልኝ ወይ? እንግዲህ መችለታ በጣም ልብ አንጠልጣይ ሆኖ ነበር ሐረግ ድራማ ማለት ነው። እና በጣም በሚገርም ሁኔታ እኔ ራሴ የገመትኩት እንዳልኳችሁ ነበረ። ቢኒን ለመመለስ የቤዛ ሴራ ነበረ። ቤዛ እጽን ጋር ተመካክራ ነበረ ማለት ነው። እና እኔ ራሱ ገምቼ ነበረ እና ግምቴ ልክ ነበር እላችኋለሁ። ይኸው እንዳልኩት ቤዛ ዳጊም እጁ አለበት። ከዳጊ ጋርም ተመካክረው ደወሉለትና እጽ የሆነ ነገር እንደሆነች ቢኒ ሲከንፍ ነው የመጣው። አያችሁ፣ እውነተኛ ፍቅር ሲከንፍ ነው የመጣው ማለት ነው። እና እሷ ደግሞ ራሷን እንደምታጠፋ በርዘግታ ስትደረደር ነበርና እንደሚያፈቅራት ምን እንደሚላት ሲነግራት በሩን ከፍታተና በቃ የምትፈልገውን አደረገች ማለት ነው። እና እውነተኛ ፍቅር እንደዚህ ነው፣ አይጨክንም። አፉ ነው እንጂ የሚያወራው አይጨክንም፣ የፈለገ በደል ቢኖር ማለት ነው። እና ይብን እንደዛ ተደብድቦ እንደዛ ሆኖ ከሞት ያልተናነሰ አደጋ ደርሶበት እሱ ሁሉ በእሷ እንደሆነ ተነግሮት እና እንደዚህ ያደረገላችኋለሁ። እውነተኛ እንግዲህ የናቱና የኤፍራታ ቢንያም እና አፄ እውነት ፍቅራችሁን ይመልስላችሁ፣ ከክፉ ሁሉ ያድንላችሁ። ደስ ይላል በጣም ነው እላችኋለሁ። ይቺ ደግሞ እንግዲህ ዲያራ ትባላለች። አዲሷ የናታን አፍቃሪ ነች። እሷ ከልቧ ነው። ያው እሱ ግን መጠቀሚያ፣ ያው እዛ ቦታ ላይ ለመግባት ያደረገው ነገር ነው። እሷ ግን በጣም ወደዋለች። እናቲቱ ደግሞ በልጄ የመጣ አልምረውም፣ ስጋው ላሞራ ነው የምሰጠው፣ ከልጄ እራቅ፣ ፍቅር አትጫወት፣ ስራ ነው ብለዋለች። እንግዲህ ናታን ደግሞ የእናቲቱን ትእዛዝ ሳይሰማ በድብቅ ልጇን እያወራትም እያናገራትም ነው። ሌላው ደግሞ የዲያራ ወንድም ቤዛን ያፈቅራታል ድሮ ይመስለኛል። እና እሷ ግን አታውቅም። ያው አዲስ ተውቃቸው ግን በጣም ነው የሚያስብላት የሚንከባከባት፣ በጣም ነው የሚያፈቅራት። እሷ አሁንም ናቱ ነው የምትለው፣ እውነቱን አላወቀችም። እና ቢንያምና ናቲ ደግሞ ተጠራጥረውታል። የዛች ወንጀለኛ ሴትዮ ልጅ ነው ብለዋል። እሱ በነገራችን ላይ እጁ የለበትም እንደዚህ አይነት ነገር ላይ። ያው ግን ያስብላል፣ እውነት ነው። ያው ሊያወራት ናታን ደግሞ ቤዛን ሊያወራት ጥሩ ስራ እንዳልሆነ እያወራት ነበር፣ ሊነግራት ነው። እና ወይዘሮ ሉሊት ደግሞ እንግዲህ እጇን እንደ አሞራ ወደ ላይ አንከርፍፋ ያው የናታንን እንትን እያለች ነው እንደጠበቀችው ማለት ነው። እና ናታን እንግዲህ አላድር መቤት ብሏቸው ምናምን ሲሄድ ሉሊት ደግሞ ወዲያው እንግዲህ ለአቶ ያፌት ላለቃው ደውላ እንትን እያለች ነበር። ያፌት ወጣ፣ አሁን ወጣለች። እንዴ የኛ ጠባቂዎች እኮ በር ላይ ናቸው፣ እንዴት ምን በሰማይ ላይ ነው እንዴ? በጓሮ በር አላቸው እንዴ? ምናምን እያለ ነበር። አረ በጓሮ በር የለንም፣ ዋና በር ብቻ፣ አንድ በር ብቻ ነው ያለን ብላለች። የእውነት የያፌት ጠባቂዎች እንዴት ነው? ናታን እንዴት ነው ከያፌት የበለጠው? ይህ ራሱ ግራ ያጋባዋል። ያሞኝ ያልቃሻ ናታን እንደዚህ ነው እንግዲህ። የሰው ልጅ ሰውን በቃ እርግቡን እባብ የሚያደርገው ሰው ነው በነገራችን ላይ እላችኋለሁ። በጣም ነው የሚገርመው። እና ቤዛም ምን የእውነት አፍቃሪ አግኝታለች። እሷ አታውቅም እንጂ ቀድሞ ያፈቅራታል። እና እውነቱን ብታውቅ ወይንም ደግሞ አሁን እነ ናታን ባላት መልኩ እንዳያረቋት ልጁ ቢያጣሩ አሪፍ ነው። ማንነቱን አውቋል፣ ንጹህ መሆኑን ቢያጣሩላቸው ላለሁ። ገንም ተሽሏት በዚህ መንገድ እንግዲህ አለች። እና አቶ ናታን ቤት መጥቶ እህቱና ቤዛን ጠይቆ ቤት እንደማያድር ነግሯቸው ሄደ። ይሄ ለሉሊት ማድል ብቻ ሳይሆን ለያፌትም ነው በነገራችን ላይ እላችኋለሁ። ናታን ጀግና ሆኗል። እንግዲህ አሁን እስኪ ሚስቱ እንዴት እንደሚያሰርግስ ባይዛ ወይ እንግዲህ ኤፍራታ አርግዛለች። ወይ ከሱ ነው ወይ ከያፌት ነው። የያፌትም ከሆነ እንግዲህ የወንድሙ ልጅ አባትም አጎትም ሆኖ ያሳድጋል መጨረሻ ላይ። ከሱም ከሆነ እንግዲህ ሚስቱ ከነ ልጁ ትመጣለች ማለት ነው።
እንግዲህ አብረን የምናየው እንዴ የናታን ቢሆን ልጁ ላለሁ ለምን ቀድማ እዛ ላይ እንደማይለቀ ስለምታውቅ ድንግልናዋን ለያፌት ሰጥተዋለች ማለት ነው። ይህንን ሁሉ ግን ያፌት አያውቅም። የሚያናድደው ነገር ናታን ማለት ናታን አያውቅም፣ ያፌትም አያውቅም። እንዴት እንደሆነ አልገባኝም። ግን ከእሷ ጋር አድሯል። ድንግል አይደለሽም ድንግል ምናምን አላላትም። ሌላው ደግሞ እንግዲህ የፍራታ ቤት እና ያፌት ቤት የገባው የያፌት ያክስት ልጅ የፍራታን በዚህ መልኩ እያሳቀቃት ነው። ፊልም የጨካኝ ፊልም እያየ ቢላዋ ይዞ ውጋው እንደዚህ በል እያለ ልጁ ራሱ ሲያስፈራ ራሱ ጅኝ ነው የሚመስለው ልጁ ራሱ ማለት ነው። በዚህ መልኩ የፍራታ ፈርታለች። እኔ ግን በፍራታ ቦታ ብሆን በሬን ጥርቅም አድርጌ ዘግቼ ወረዲ ያፌት እያስፈራራት ያለው በናታን እንደሆነ ታውቃለች። አዲስ ነገር የለውም። ያንን ነገር እሱ እንዳገኘው ለያፌት ብትነግረው አይሻልም? ምን መደባበቁ አስፈለገ? ስለዚህ እንግዲህ እሱ በዚህ መልኩ ውጋው አትውጋው እያለ የሚያስፈራራ ያፌት አያውቅም። ክፍል ሁሉ አዘጋጅታለታለች ወይዘሮ የፍራታ። እኔ የፍራታ ራሱ ያስጠላችኝ ነው በነገራችን ላይ። እኔ በፍራታ ቦታ ብሆን እንደዛ አላደርግም። ይሄ ጨካኝ ይሄ እንደዚህ ጥርሱን አግጦ ሲያስፈራ ኦልሬዲ ያፌት ያውቃል። ለሱ መላ እንዲፈይድለት መናገር ትችላለች። ምንም እንትን ማለት አያስፈልግም። እና እጽ ምን እንዳሰበች አናውቅም። የሆነ ነገር እሱን ለመጣል የሆነ ሴራ እየሰሩ ነው ዳግምና እጽ። መጨረሻቸው ምን እንደሚሆን አላውቅም እላችኋለሁኝ። እንግዲህ እንደዚህ ገጣጣ ሲመጣ ቢላውን ደብቆ ያፌት ፊት ለፊት ጋር ተገናኝቷል። ያፌት ደግሞ እንግዲህ ምን ያደርግ ይሆን? ቀጣዩን አብረን የምናይ ይሆናል እላችኋለሁኝ። በጣም ነው እኔ በጣም ይገረመኝ። እንግዲህ ክፍል 98 99 ነው እላችኋለሁኝ ውዶችዬ። በጣም ያሳዝናል። እስኪ መጨረሻውን አብረን እናያለን። የፍራታ እውነቱን ብትናገር የተሻለ ቢሆን ደስ ይለኛል። አለበለዛ ግን ለምን ያፌት ናታን ወንድሙ መሆኑ ያውቃል። ራሱ እንዳሰቃየውን እንደሚፈልገው እንድታሰርም እንድሞትም አይፈልግም። ያን ያክል አሳልፎ ይሰጠዋል ብዬ አልገምትም። ዝም ብላ ነው እላቸዋለሁ። እንግዲህ ውጤቱስ መቼ ነው የሚመጣው? ለቻናሌ አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ አድርጎልኝ። እንግዲህ ቻናሌ የምታውቁ ጓደኞቼም ባልዞርም ባልመጣም እንደማይሆን